ጃዋር ከታሰረ ኢትዮጵያ ሰላም ታመጣለች ተብሎ እኮ ሰልፍ ተወጥቷል እዛ ጋር አይደል? በቃ እሱ ይሙት እሱ ይታሰር እንጂ ሀገራችን ሰላም ትወጣለች። የሰይጣኖች መሪ እሱ ነው። ሸቤ እናስገባው ተባለና ሸቤ ያስገቡኝ። እኔን ከጭቅጭቁ ገላግለው ሀገሪቷን ችግር ውስጥ ከተቷት። ፕሊዝ የዛ ሀገር ችግር ኢትስ ቢገር ዛን ኢንዲቪጁዋልስ የዛ ሀገር መፍትሄ ኢዝ ቢገር ዛን ዋን ግሩፕ ኦር ዋን ኢንዲቪጁዋል። ኢትዮጵያ ድሮ የምንሰበሰበው አማራዎች ብቻ ነበርን አልክ። አሁን ከዛ የባሰ ችግር ውስጥ ገብተናል ወዳጄ። ኢትዮጵያ የምትባለውን ነገር ሁሉም ትቶ የራሱን ጎጆ ሰርቷል። አማራውም የአማራ ጎጆ ሰርቷል፣ ኦሮሞም የኦሮሞ ጎጆ ሰርቷል፣ ትግራይም የትግራይን ጎጆ ሰርቶ የሀገር ጉዳይ አባንደን አረገ ሰው በሙሉ። ደቻለኝ ነው እንዴት የጋራ እሴት እንዴት የጋራ መድረክ እንፍጠር የሚለው ነው። ሁሉም የየራሱን ጎጆ ሰርቶ ጎጆው ላይ መትረየስም ዲጂኖም ጎጀራም ይዞ ቆሟል ራሱን ዲፌንድ ለማድረግ። ሁሉም የሁሉም ጠላት የሆነበት ስቴት ኦፍ ኔቸር ውስጥ ገብተናል ማለት ነው። ስለዚህ አሁን ያለው ቻሌንጅ ሁሉም ጎጆውን እንደያዘ ከጎጆ ውስጥ አትሊስት ወጣ ብሎ መሀከል ላይ የሚቀመጥበት አንድ ሰቀላ መስራት መቻል አለበት።